ተአምር የማያጣት የተለያዩ ተፈጥሮ መስህቦቿን እየለገሰችን እኛን ማስደመሟን ቀጥላለች። ሰው የተቀባ እስኪመስል ድረስ እጅግ በጣም የሚያምር ከለርን ይዟል። ሰላም ውድና የተከበራችሁ የአፋር ቲቪ ተመልካቾቻችን ዛሬ ከሰመራ በ30 ኪሎ ሜትር ርቀት ላይ በመትገኘው አላሎበድ ላይ እንገኛለን። የሚፍለቀለቅ ውሃ የሚፈላ ባህር እንደማለት ነው። አላሎበድ አፋር የሰው ዘር መገኛ የተለያዩ ተፈጥሮ ስጦታዎችን የታደለ ድንቅ ምድር ነው። ይህ ከጀርባ የምትመለከቱት ሐይቅ የሚንተከተክ ውሃ ነው። እንፋሎቱን ጭሱን ለተለያዩ ለቆዳ ችግሮችና ለተለያዩ ለብርድ ችግሮች እንደ መፍትሄነት እንጠቀመዋለን ይላሉ የአካባቢው ማህበረሰብ። ቱሪስቱ ደግሞ ለመጎብኘት ለመዝናናትና እንደ ቱሪዝም መዳረሻ ለማድረግ ይመርጡታል። የስነ ምድር ተመራማሪዎች ደግሞ አዳዲስ ዕውቀቶችን ለማግኘት በስነ ምድር ሚስጥሮች ዙሪያ አዳዲስ ፈለጎችን ለማግኘት ይህን ቦታ ይመርጡታል። ታዲያ ይህ ድንቅ ተፈጥሮ ምን ይዟል? ምን ያክል ጊዜስ ሆነው? ምን አይነትስ ፋይዳ ይሰጣል? አካባቢውስ በምን ሁኔታ ላይ አለ? ቱሪዝሙስ እንዴት ነው ፍሰቱ የሚለውን ነገር ልናስቃኛችሁ አላሎበድ ላይ እንገኛለን። አላሎበድ የሚፈላ ባህር፣ አብራችሁን ቆዩ። ተፈጥሮ ለምድር እጅግ የበዙና ድንቅ ሀብቶችን ሰጥታለች። ድንቅ የተፈጥሮ ሀብቶችን ከሰጠቻቸው መሬቶች አፋር አንዱ ነው። በአፋር የተለያዩ አስደማሚ የተፈጥሮ ስጦታዎች አሉ። ከነዚህ የተፈጥሯዊ መስህቦች ውስጥ አንዱ የሆነው አላሎበድ ነው። አላሎበድ ከክልሉ ርዕሰ መዲና ሰመራ በሁለት አማራጭ መንገዶች ቦታው ድረስ ሄዱ ለመጎብኘት የሚያስችል ሲሆን አንዱ በዱብቲ ወረዳ በኩል በ35 ኪሎ ሜትር ሌላኛው ደግሞ በሎጊያ ክፍለ ከተማ በ30 ኪሎ ሜትር ርቀት ላይ ስለሚገኝ ጎብኚዎች ባሻቸው መንገድ በመጓዝ ይጎበኙታል። ቦታው ከተፈጥሮ መስህብነት ባሻገር ዘርፈ ብዙ የጤና ጥቅሞች እንዳሉት ይነገርለታል። አላሎበድ በአንድ አካባቢ የተለያዩ ስጦታ ነው። አንዱ ሙቅ ሲሆን ሌላኛው ደግሞ ቀዝቃዛ የተፈጥሮ ሐይቆች በቦታው ከ8 እስከ 10 የሚደርስ የውሃ ጉድጓዶች አሉት። የተወሰነው የሚንተከተክ ሌላኛው በእንፋሎት መልኩ የተፈጠረ። ከዚህ ጎን ለጎንም የሚንተከተክ እንደ ሽሮ የሚፈላ የጭቃ ጉድጓድ በቦታው ላይ ይገኝበታል። አፋር የሚያስደንቅ ምድር። አላሎበድ ወይም የአላሎ ባህር የሚፈላ ውሃ ተብሎ የሚጠራው ስፍራ ከታወቀ እዚህ ቦታ ላይ ከተገኘ ምን ያክል ጊዜ ሆነ? ምን ያክል ነው? በየዕለቱስ ምን ያክል ቱሪዝም እዚህ መጥቶ ይጎበኛል? አጠቃላይ አካባቢው ተፈጥሯዊ ሁኔታ ያለው ነባራዊ ሁኔታ ግለጽልን። በመጀመሪያ ስሜ ኖራ ጆሃር ይባላል። የቱሪዝም ቢሮ ቱሪዝም ማርኬቲንግ ቡድን መሪ ነኝ። ዛሬ የተገኘነው ያው አላሎበድ ውሃ ላይ ነው። ያው አፋር ክልል ቁጥር የሌላቸው ተፈጥሮ ሀብት የሚገኝ ክልል ነው። አሁን የምንገኘው አላሎበድ ነው። አላሎበድ ከዋና ከተማ ሰመራ 30 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በዋናነት በዚህ በ3 በ4 ዓመት ውስጥ በክልሉ ከሚገኙ ቶፕ ዴስቲኔሽን ከሆኑ ስፍራዎችና በዋናነት ብዙ ቱሪስቶች የሚጎበኙት ስፍራ ነው። በርግጥ ከታወቀ ትንሽ አመታት ነው የሚወስደው ነበረ። ሌላ ደግሞ አላሎበድ ሲባል ያው የሚፍለቀለቅ ፉል ውሃ እንደማለት ነው። እናም በዋናነት ስለ አላሎበድ
ሙሉ ዲቴሉን ልንገርሽ ፈልጋለሁ። አለሉበት ያው ከቱሪዝም ዴስቲኔሽን አኳያ ብዙ ጥቅሞች ያለው ሲሆን አንደኛ ለጤና ፈውስ የሚሆን ቦታ ነው። እንደምታዩ ከጀርባችን እንደሚለው በስቲም ሰዎች ይመጡና እዛ ጋር ቁጭ ብለው በስቲም ይመታሉ። ከዛ ሙቅ ውሃ አለ፣ ሙቅ ውሃ ላይ ይታጠቡና ሌላም ደግሞ ጭቃ አለ። እዛ ጭቃ ላይ የቆዳ በሽታ ያለባቸው ይሄ በትካሻ እግራቸውን ለሚያማቸው ለተለያዩ መድኃኒት ፈውስ የሚሆን ቦታ ነው ይሄ ቦታ። እና በአጠቃላይ ደግሞ አለሉበት ወደ 9 የሚሆኑ ጉድጓዶች አሉት። እነዛ ጉድጓዶች የራሳቸው የሆነ መልክ የራሳቸው የሆነ ቀለማት ልክ እንደ አረንጓዴ፣ ሰማያዊ የሆነ ቡኒ ወይም ጭቃማ የሚመስል ቀለማትን ያዘ ሲሆን አላሉበድ በአካባቢው ለሚገኘው ማህበረሰብ ምን አይነት ፋይዳ ሰጠ? መጀመሪያውኑ በባህላዊ መልክ ማህበረሰቡ ይተጠቀምበት የነበረ ነው። ያን ስንል ይሄ በዙሪያው የምታዩት ከብታቸውን ራሳቸውን ይሄ ባይዘው የሚጠጣ ንጹህ ውሃ ነው። እንደሌላው ፉል ውሃ አይደለም። ይሄ ጨዋማነት አይነት መልክ የለውም፣ ንጹህ ውሃ ነው እና ለማህበረሰቡ እንዳልኩሽ በባህላዊ መልክ የራሳቸውን ይሄን የሕክምና የሚያገኙበት ሁኔታዎች አሉ። ቅድም እንደነገርኩሽ በጭሱም ውሃውም በጭቃውም እጃቸው ላይ በማድረግ ሆነ ከበሽታ የሚፈወስበት አይነት ሁኔታዎች አሉ። ሌላም ደግሞ እዛ አካባቢ ላይ ያን ያክል የመጠጥ ውሃ ባለመኖሩ ከዚህ ውሃ ከብታቸውንም ራሳቸውን ውሃ የሚሉበት አለ። ዋንኛውና እንትኑ በዙሪያው የምታዩ ማህበረሰብ እዚህ ጋር የሚመጣው ቱሪስቶቹ ጋይድ እንደ ሎካል ጋይድ መጠቀም መንገድ በመምራት ያው ፉል ውሃ ዙሪያው ጠቅላላ ፉል ውሃ ስለሆነ ከሎካል ከሆኑ ሰዎች አንዱ ስለሚያስፈልግ እዚህ ቱሪዝም ቢሮ የራሱን ያደራጀው ሎካል ጋይድ ማህበራት አሉ። ማረፊያዎችም በራሳቸው የሚሰሩ ማረፊያዎች አሉ። ስለዚህ እዚህ ጋር ሲመጡ ያው የሆነ ቱሪስት ሲመጣ የሆነ ነገር ሲሰጣቸው ያንን የሚጠቀሙበት ሁኔታዎች አሉ። አላሉበድ በሚፈናጠርበት ወቅት ምን ያክል ከፍታ ይዘላል? በሙቀት ደረጃስ እስከ ስንት ዲግሪ ሴልሺየስ ይሞቃል? በርግጥ አላሉበት አሁን የቆምንበት የመጀመሪያው ጉድጓድ ነው። ከዚህ እነዛ ከሱ በኋላ ነው የወጡትና ይሄ ከፍታው ወደ 30 ሜትር ከፍታ ይሆነ ወደ ላይ ሲዘል 30 ሜትር ይደርሳል። ሌላም ደግሞ ከ97 እስከ 99 ዲግሪ ሴልሺየስ ነው ይደርሳል የሚባሉት። ያው እነዚህ አንዳንድ ተመራማሪዎች ይመጣሉ እነዛ ሲነግሩን ከ97 ሚኒመም 97 ነው፣ ከፍ ካለ ግን እስከ 99 ይደርሳል የሚል የሙቀት መጠኑ እስከዛ ዲግሪ ሴልሺየስ ነው። ሌላም ደግሞ ይሄ ውሃው እንደምታዩ በ3 ደቂቃ ውስጥ ምግብን ምንም ነገር አብስሎ የማንተን የማስተር ነገር አለው። በጣም ቋታማ ስለሆነ አላሉበድ ለክልሉ ምን አይነት አስተዋጽኦ ያበረክታል? አላሉበድ ክልሉ ውስጥ ከሚገኙ የቱሪዝም አዳራሻዎቹ ዋንኛው እንደመሆኑ ሌላም ደግሞ ያው ከክልሉ ዋና ከተማ ሰመራ 30 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከሌላ ዴስቲኔሽኖቹ በተለየ መልክ ለአንዳንድ ነገሮች ትልቅ አስተዋጽኦ አለው። ስለዚህ የግል ኢንቨስተሮች ሊሆኑ ይችላሉ፣ ባለሀብቶች ሊሆኑ ይችላሉ። ሎጅ ወይም ሃይ ክላስ ያላቸው ሎጆችን ሆቴሎችን ቢገነቡ እዚህ አካባቢ ላይ ከሌላ ቦታ ከሚያገኙት በላይ ኢንካም ይኖራቸዋል። ስለዚህ ኢንቨስተሮቹ እዚህ ቦታ ላይ መጡ ኢንቨስት ቢያደርጉ ላለሁኝ። ሌላም ደግሞ ያው የክልሉ ተወላጅ እንደዚህ አይነት ተፈጥሯዊ ቦታዎችን መጥቶ ጎብኝቶ ያስተዋውቁ። እናም የክልሉ የቱሪዝም ቢሮ ደግሞ በዋናነት ያው ኢንተርናሽናል ሚዲያዎችን ሎካል ሚዲያዎችን በመጠቀም ያው ያስተዋወቀ ይገኛል። ስለዚህ እንደኛ በክልሉ ውስጥ ያለውን ተፈጥሯዊ ቦታዎችን በማስተዋወቅ ሰዎቹ እዛ ቦታ ላይ ኢንቨስት አድርጎ ያው ክልሉ ተወላጅም ሌሎችም መጥቶ እዚህ ቦታ ላይ ይሄ በጣም ለብዙ ነገር የሚሆን ነው። አሁን ሌክጀሪ የሆነ ሆቴል ውስጥ ከምታገኘው ስቲም በላይ በተፈጥሮ መልክ የምታገኘው ስቲም ይበልጣል።
ሁለተኛ ደግሞ ለጤናም ለተለያዩ ነገሮች ፈውስ ስለሚሆን እዚህ ቦታ ላይ መጥቶ ኢንቨስት ቢያደርጉ በጣም ትልቅ እድገትን ወይም ጥቅም የሚያገኙበት ሁኔታዎች አሉ። መጥቶ ቢጎበኙ መጥቶ ኢንቨስት ቢያደርጉ በጣም ተመራጭ ቦታ ነው ያለበት። አሁን ያለነው ሁለተኛው አለበት ላይ ከሚገኙ ጉድጓዶች ሁለተኛው ላይ ሲሆን አሁን እንደምታዩት ይሄንኛው የሚያምር ሞኛ ጋንዳ የሚመስል የሆነ የሚያምር ከለር ያለው ውሃ ነው። ይሄንኛው ደግሞ ጥቁር የሆነ አፍራማ አይነት የሚንተከተክ ሽሮን የሚመስል አይነት ከለር ያዘ ፉል ውሃ ነው። በርግጥ ሁለቱም የተለያየ እንትኖች አላቸው። ይሄ ፉል ውሃው እንደዚህ ከሚያምረው ከለር ከመሆኑ በፊት ይሄ መጀመሪያው ነው። እንደዚህ ከተንተከተከ በራሱ ጊዜ ነው። ይሄ የሚታዩት ራሱ ከላይ ያለው ይሄ ተራራ በዙሪያ ያለው ራሱ አፈር በራሱ እየተቃጠለ በዚህ በግለቱ በፉል ውሃው እየጋለ የሆነ ድንጋ ወደ ድንጋይነት ይቀየራል። ከዛ በኋላ ነው ይሄ ውሃው እየጠራ በሂደት ነው ወደዚህኛው ኩል ወደ ሆነው ከለር የሚቀየረው። ሌላም ደግሞ ከጀርባችን ያለው ዋናው ቦታና ይሄ ለቆዳ በሽታና ለሜዲሲናል ቱሪዝም የሚሆን ይሆናል ካልኳችሁ። ይህ እዚች ጋር የምታዩት ሰማያዊ ውሃ ሰማያዊ ከለር በተፈጥሮ የመጣ ሳይሆን በሰው እጅ የተቀባ እስኪመስል ድረስ እጅግ በጣም የሚያምር ከለርን ይዟል። ተፈጥሮ ይሄንን አካባቢ ሆነም ክልሉን ጊዜ ወስዳ እንደ ኩል የኳለችው እስኪመስል ድረስ የተለየ ተፈጥሮ ያለበት ቦታ ነው። አፋርን ብትዞሩትም የማትጠግቡት ብዙ የተለያዩ ድንቅ የተፈጥሮ ስጦታዎች አሉት። እዚች ጋም ለበቆሎ መቀቀያነት ለተለያዩ ነገሮች ለመጠቀም የሚውል ጭስ ነገር አለ። ያው ድምጹን ማየት ትችላላችሁ። እንደንፋሎት ነው እንትን የሚለው በጣም ያቃጥላል። ለመጠቀም አይመችም። ያቃጥላል በጣም ወይኔ እግሬን በላሽ ወላሂ። በመቀጠል ደግሞ ከዚህ ከሙቁ ውሃ እና ከቀዝቃዛው ውሃ ባለፈ እንደገና እንደ ሽሮ የሚንተከተክ ጭቃ አለ። ያንን ቦታም ቆዳቸውን እየተቀቡ የተለያየ ቆዳ ችግር ያለባቸውን በሽታም ለመፈወስ የሚጠቀሙት እንደሆነ አስጎብኛችን ነግሮናል። ወደዛ ወደ ጭቃው ቦታም እንሄዳለን። ይህ ቦታ እጅግ በጣም የሚያምር የሚደንቅ ቦታ ነው። መታችሁ እንድትጎበኙት እያልኩኝ በአክብሮት እዚህ ጋር የምታዩት ቦታ ደግሞ እንደ ሽሮ የሚንተከተክ ጭቃማ ቦታ አለ ብዬ ቅድም የገለጽኩላችሁ ቦታ ነው። ይህ ቦታ እዚህ ጋር ይገኛል። ይህ እንደምታዩት በጉድጓድ መልኩ ሆኖ ነው የሚገኘው። እዚህ ጋር ጭቃውን አውጥቶ ባልደረባዬ ሊያስሞክረኝ ነው። አውረን የምናየው ነው የሚሆነው። እንዳልኩሽ ያው ለሕክምና ለተለያዩ እንትኖች ይሆናል ያልኩሽ። ይሄ በውስጡ ያው የተለያዩ ሚነራሎች ማዕድናትን ያለው እንደ ካልሲየም እንደ ማግኒዚየም ያለው ስለሆነ ለተለያዩ መድኃኒቶች ለተለያዩ በሽታ ፈውስ የሚሆን ነው። እንደዚህ ሙሉ ሰውነታቸውን ይቀባሉ። እዚህ ጋር መጥተው ከዛ ጭስ ላይ ሞቃሉ። ከዛ በኋላ በዛ በፉል ውሃው ይታጠባሉ። ከዛ አሁን አይሹ ነጭ ሆኗል። በራሱ ጊዜ ይቀየራል ከሌላ እና ይሄ በጣም ፈውስ የሚሆን አንዳንዴ በስትሮክ ወይም በተለያዩ እንትኖች በሽታ ተግራቸው የሰውነታቸው ማይሰራ እዚህ ቦታ ላይ መጥቶ
ብዙ ሰዎች ባይዘው ይሄ ብዙ ሰዎች እዚህ ቦታ መጥቶ ጤነኛ ሆነው የተመለሱት እና በዚህ አካባቢም ያላችሁ ሌላም ቦታም ያላችሁ መጣችሁ እዚህ ቦታ ላይ መጎብኘትም ጤናንም መጠበቅ ይሄው ነጭ ይሄው እንደምታዩኝ እኔም እየተቀባሁ ገኛለሁኝ ተቀብቻለሁኝ ሲደርቅ እዚህ ጋር እንደምታዩት እሱም እጅ ላይ ወደ ነጭነት ይቀየራል ነጭ እየሆነ ነው የሚሄደው ለተለያዩ የቆዳ ችግሮች መፍትሄ ይሆናል ተብሎ እየተነገረ ነው ቅድም ባስጎብኛችን አማካኝነት እንደሰማችሁት ስለዚህ እዚህ አካባቢ ስትመጡ ከመጎብኘት ባለፈ ውበትን ከመጠበቅ ባለፈ ከመዝናናት ባለፈ ውበት ጤናችሁን ትጠብቃላችሁ እንዲሁም ደግሞ ለተለያዩ የቆዳ ችግሮቻችሁ መፍትሄ ስለምታገኙ ቦታውን እንድትጎበኙ ስንል በአክብሮት እንጋብዛለን ወደ ቀጣይ ፕሮግራም እንዝለቅ እንደሽሮ የሚንተከተክ ጭቃ አይተን ነበር እንደሽሮ የሚፈላ ለቆዳችንም እየተቀበና ሳይተናቸዋል እስቲ ደርቅ ይሁን እንደዚህ ነጭ ነው የሚሆነው የቅድሙ ቡኒ ከለር ወይም ጠቆር ያለ ጭቃ አይመስልም እዚህ ጋር ደግሞ የሚገርም ግርማ ሞገስ ያለው ድምጽ የሚያወጣ ሌላ እንፋሎት ጭስ ከመሬት እየወጣ ነው የሚገኘው ይሄው የተለያዩ ሰዎችን ቦታው ላይ ተገኝተው እየታጠኑ ያዩት እየጎበኙት ይገኛሉ ይሄ ደግሞ የአላሎበድ ዋናው ቦታ እምብርቱ ቦታ ነው ላይ ነው የምንገኘው እየተመለከትን እንሂድ ባልፈራ ኖሮ ወደዛ ወደ ባልደረቦቼ ተጠግቼ ብጎበኝ ደስ ይለኛል ግን ትንሽ ፈርቻለሁ እነሱም ፍራቴን ስላዩ በቃ ይብቃሽ ተመለሽ ይያሉኝ ነው ወደ ሌላው ጉብኝታችን የምንቀጥል ነው የሚሆነው አሁንም አብራችሁን ቆዩ እዚህ ጋር የምታዩት አንድ የአካባቢው ማህበረሰብ የስጋ መጥበስ ሂደትን እያከናወነ ይገኛል እዚህ ጋር ለቱሪዝም ስትመጡ ለመጎብኘት ስትመጡ እንደዚህ አይነት ታይሞችን ማሳለፍ ትችላላችሁ እዚሁ እሳት በማዘጋጀት ስጋን መጥበስ ትችላላችሁ ይሄ በአፋር ባህል ሶላ ተብሎ ነው የሚጠራው ሶላ ተብሎ ይጠራል እዚህ አካባቢ ስትመጡ እንግዲህ ከመጎብኘት ባለፈ ስትዝናኑ ስትውሉ የምግብ ችግር አይኖርም እዚህ አካባቢ አርብቶ አደር ማህበረሰብ ስለሆነ ፍየል ይዞ መጥቶ ስጋ ጠብሶ በመብላት ይቻላል እንደገና ደግሞ ቅድም ያሳያዋችሁ ፍሉሃው ላይ ደግሞ የእንቁላል መቀቀል በቆሎ መቀቀል ይቻላል ስለዚህ ትንሽ ሰዓቱ እዚህ ጋር ቆም ብሎ ረዘም ያለ ሰዓት ማብራሪያ ለመስጠት እንፋሎቱ በጣም ነው የሚጋረፈው ግን ስለ ሶላው ስለ ባህላዊ እንትኑ እዚህ ጋር የሆነ ነገር ይለንና ወደ ቀጣዩ ጉብኝት የምንሄድ በርግጥ ያው ሶላ የአፋር ዋና ምግቡ ነው ዋና ምግብ ሲባል ከምግቦች ሁሉ በአፋር በባህላዊ መንገድ ከሚሰሩ ምግቦች ዋንኛው የሆነ ሶላ ሐዶ ነው የሚዘጋጀው ያው ሶላ ሐዶ የሚሆን ባይዘይ አሁን ራሱ ፍየል ከሆነ ፍየል ተመርጦ በቃ ምርጥ ስጋ ያለው ፍየል ተመርጦ ነው ሌላም ደግሞ ድንጋይ ከመርና እሳት ተደርጎ ስጋው በድንጋይ ይጠበሳል ለጤና ያለው ጥቅም ደግሞ ይሄ የምታየው ይሄ ከኮሌስትሮል ሌላ በሽታ የሚያመጣው ይሄ ሁሉም ድንጋው ላይ ነው የሚቀረው አሁን ድንጋይ ላይ አይተሽ ከሆነ ይሄ ዘይቱ ወዙ ምናምን ሙሉ ድንጋው ይመጣዋል እዛው ስለሚቀስል ይሄ ወዙን ድንጋይ ይመጣዋል ከዛ ንጹህ የሆነ ስጋውን ነው የምታገኘው በቃ የስጋን የሚያጣጥሙት በሶላ ሐዶ ነው እናም ሌላ ደግሞ
ሶላሐዶ የትኛውም ቦታ ላይ የለም ከአፋር ውጭ እና ዋንኛውና ተመራጩ ምግብ የሚያደርገው ለዛ ነው። እየቀመች እንደ አፋር ክልል ጠቅላላ የቱሪዝም መዳረሻዎች ምን ያህል ቱሪዝም ጎብኝቷል? በዚህስ ምን ያክል ገቢ ተገኝቷል? አመሰግናለሁ። አብዱ አህመድ ይባላለሁ። የቱሪዝም ቢሮ ፕሮሞሽን እና ግብይት ዳይሬክተር ነኝ። ዘንድሮ በ2017 ዓመተ ምህረት በቱሪዝም ዘርፍ የታቀዱት ዋና ነገሮችን ዋና ወሳኝ የሚባሉት ቱሪስት ቁጥር እንዲጨምር፣ ከቱሪስት የሚገኘው ገቢ ለመንግስት የሚገባው ገቢና ለማህበረሰቡ የአካባቢ ማህበረሰብ ከቱሪዝም እንቅስቃሴ የሚያገኘውን ገቢ እንዲጨምር የሚለውን ወሳኝ አንኳር ነገሮች ነበሩ። በዚሁ በተያያዘ ደግሞ ቱሪስቶች የቆይታ ጊዜ እንዲጨምር፣ በቆይታ ጊዜ ልክ እንዲጨምሩ ደግሞ ቱሪስቶች የሚቆዩበትን መሰረተ ልማቶች የአገልግሎት ማስተካከል፣ በዚሁ ከፍተኛ ስራዎች ተሰርተዋል። በተለይ ዘንድሮ ባለፉት 3 ዓመታት ጋር ሲነሳሰር ከፍተኛ የሆኑ ቱሪስት አስተናግደናል። ወደ 4100 አካባቢ የውጭ ሀገር ቱሪስቶችን አስተናግደናል። ይሄ ማለት ለመንግስት የሚገባ መግቢያ ክፍያ አለ። በሰው 2000 ብር ነው። 8 ሚሊዮን 200 ሺህ አካባቢ ለመንግስት ቀጥታ ገቢ ይሆናል። ሆኖም ግን 4100 ቱሪስት የሚገኘውን ገቢ ቀላል አይደለም። በጣም ከፍተኛ የሆነ ገቢ ይገኛል። በዘርፉ አሁን ከሰመራ ዩኒቨርሲቲ ከሚመለከታቸው አካላት ጋር በጥናት ተደግፎ ይሄን ያክል የሚለውን ነገር በደንብ ማስቀመጥ ያስፈልገናል። ቀጣይ ዓመት በክል ከምንይዛቸው ነገሮች አንዱ እሱ ነው። ቱሪዝሙ በክልሉ ከሚገኙ በርካታ መስህቦች አንፃር ለሀገር ያበረከተው አስተዋጽኦ ትልቅ ነው። ሆኖም በክልል ደረጃስ ለማህበረሰቡ ምን አስተዋጽኦ አበርክቷል? በቢሮ ባለሙያዎች የሚሰራው ፕሬዲክሽን አለ፣ ጥናቶች አሉ። ያንን ጥናቶች መሰረት አንድ ቱሪስት ቢያንስ በ4100 ቱሪስት በክልላችን በሚቆይበት ሰዓት ከ200 ሚሊዮን ብር በላይ ያወጣል። ያ ዝም ብሎ አይደለም፣ በዝም ብሎ በግምት ወሬ ሳይሆን ነዳጅ ይቀዳሉ። ከ12 በላይ ማህበራቶች አሉ። ለዛ ማህበራቶች ክፍያ ይከፈላል። 7 ቀን ይቆያሉ። በክልል አቬሬጅ ነው 7፣ ዝቅተኛው 5 ቀን ነው። ድሮ 2 ቀን ነበረ፣ አሁን 5 ቀን፣ ዝቅተኛው 5 ቀን፣ ከፍተኛው 7 ቀን። ከአዋሽ ፓርክ ጀምሮ እስከ ዳሎል ድረስ ያለው ያንን ስራ እንዲሰራ ደግሞ የቱሪስት ሩቱን የማስተካከል ስራ ተሰርቷል። ባለፈው ዓመት ፊንፊኔ ቱ ዳሎል የሚለውን ፕሮግራም፣ ያ ማለት በጣም ከአዋሽ ከተማ ጀምሮ እስከ ደናክል ያለውን አካባቢ ያለው ማህበረሰብ ሁሉም ተጠቃሚ እንዲሆን የሚያስችል የማርኬቲንግ ስትራቴጂያችን ነውና እሱንም በማጠናከር በጣም ቅድም እንዳልኩሽ መኪና ይከራያል፣ መኪና ነዳጅ ይቀዳል፣ ሹፌር አበል ያገኛል። እሱ ብቻ ሳይሆን እዛው ያለበትን አካባቢ ገጠር አካባቢ ላይ በተለይ ዳሎልና ኤርታሌ አላሎ በድል ያሉ ማህበረሰቦች በጣም ተጠቃሚ ናቸው። ምክንያቱም ከአንድ ግሩፕ በጣም ከፍተኛ የሆነ ገንዘብ ነው የሚገኘው። ያንን ገንዘብ ደምረን ከ200 ሚሊዮን ብር በላይ ነው የሚሆነው። ምክንያቱም የመጣውን ቱሪስት አሁን እኛ 4100 ቱሪስት በአንድ ጊዜ አይደለም የሚመጣው። በአንድ ሰው ሆኖ የሚመጣ ሰው አለ፣ 10 ሰው ሆኖ የሚመጣ ሰው አለ፣ 3 ሰው ሆኖ የሚመጣ ሰው አለ፣ 2 ሰው ሆኖ የሚመጣ ያ ሰው ግን ተመሳሳይ የሆነ ወጪ ነው የሚያወጡት። ምክንያቱም እዛው አገልግሎት ያለበትን አካባቢ ላይ በጣም በረሃማ ነው። በተለይ አሁን ዳሎልና ኤርታሌ ላይ ማህበረሰቡ የሚያገኘውን ጥቅም ከፍ አድርገን ካልሆነ እዛ ቦታ ላይ አገልግሎት ሊገኝ አይችልም። ምክንያቱም ማህበራት ተጠቃሚ እንዲሆን ከፍተኛ የሆነ ወጪ ገቢ እንዲያገኙ አድርገን ኤርታሌ አስበው ውሃ ራሳቸው ይዞ ይወጣሉ። ሽንት ቤት የሚጠቀሙትን ውሃ፣ ዕቃ የሚያጥቡበትን ውሃ ሁሉንም ግመል ቢያንስ በራሳቸው ግመል ነው ኤርታሌ ይዞ የሚወጡት። አካባቢን ያጸዳሉ። ስለዚህ 12 በላይ ማህበራቶች አሉ። የጽዳት፣ የአካባቢ ማዳረሻ፣ የቱሪስት አገልግሎት ሰጪ ማህበር፣ የመስተንግዶ ማህበር። አሁን ቱሪስቶች ሃይላንድ ምናምን የተወሰነ ቆሻሻዎች ይቀራል፣ እሱን ጥርግ አድርጎ ያቃጥላል። ያ ስራ ማለት ያንን በጣም
የቱሪስት ፍሰቱ እንዲጨምር ምን የተሰራ ስራ አለ? ተቀለል ሲናረጋው መንግስት የቱሪስት ቆይታ እንዲጨምር አንደኛ መሰረተ ልማቶችን እያስፋፋ ነው። ቱሪስቶች በተቻለው መጠን ኔትወርክ እንዲያገኙ አሁን የተወሰነ አካባቢ ላይ የኔትወርክ ችግሮች ነበሩ። ቱሪስቶች ሰርቬይ እናደርጋለን ምንድነው ከኛ አካባቢ የተመቻቸው ምንድነው ከሌላው ቦታ ተመራጭ ያደርጋቸው የነበረን ተወሰነ የሰርቪስ ቅሬታዎች ነበሩ። አሁን እዛው አካባቢ ቱሪስቶች ሲመጣ 5 ስታር ሆቴል ከፍተኛ የሆነ መስተንግዶ አይፈልጉም። የሚጠብቁት የአካባቢው ማህበረሰብ ኑሮ ተመሳሳይ የሆነ በዛው እነሱ በየሀገራቸው ከፍተኛ የሆነ አገልግሎት ስለሚያገኙ እሱን አይደለም የሚነፍቁት። በሚሄዱበትን አካባቢ ማህበረሰብ ምን አይነት ኑሮ ይኖራሉ እነሱ ጋር ተመሳሳይ የሆነ ኑሮ ለነሱ ተጠቃሚ አድርገው መሄድ ነው የሚፈልገው። ያንን ነገር ላይ ነው ፎከስ የምናደርገው። በጣም የአካባቢው ማህበረሰብ ለቱሪስቱ ምን አይነት መስተንግዶ ያደርጋል? የኛ ማህበረሰብ በጣም እንግዳ አክባሪ ናቸው። ብዙም ሌሎች ቦታ ላይ ቱሪስቶች ላይ የሚነሳ ቅሬታዎች አሉ። የእገታ የገንዘብ የመዝረፍ በምንም ተአምር የኛ ክልል ላይ ዘረፋ የለም፣ ሌብነት የለም። ማህበረሰቡ ጥሩ ይቀበላል፣ ጥሩ አስተናግዶ ይልካል። በመንግስት በኩል ደግሞ እነሱን መጠናከር አሁን ያደረግን ያለነው ነገሮች መጠናከር ያስፈልገናል። ምክንያቱም ማህበራቶቹ አሁን ኤርታሌ ላይ አሁን አለሎበት ላይ እናያለን። ለነሱ መጠናከሪያ የተሰራ ስራዎች በደንብ ቢሮ ኃላፊ ማብራሪያ ይሰጥበታል። መጠናከሪያ ተሰርቷል። ቀጣይ ኤርታሌ ዳሎል ይተከናል። እንደዛ አይነት ነገሮች ከኛ ይጣበቃል። ምክንያቱም እነሱ በአቅማቸው ለኑሮ ከኑሮ አልፎ ደግሞ ለቱሪስት አገልግሎት ሰጪ ግንባታዎች ላይ የሚያክል እንቅስቃሴዎች አልጀመረም። ስለዚህ መንግስት ለነሱ ድጋፍ አድርጎ በቂ የሆነ አገልግሎት አሁን ኤርታሌ ላይ ያደረግነው ምንድነው ሽንት ቤት ሰረነላቸው ከሽንት ቤቱ ዳይሬክትሊ ተጠቃሚ እንዲሆኑ ነው ያደረግነው። ያንን ሽንት ቤት ቱሪስቶቹ ይጠቀማሉ። ከቱሪስት የሚያገኙት ተማን የወጣ ተማን አለ። ያንን ተማን እነሱ ውሃ ሽንት ቤቱን የመስራት ስራ ይሰራሉ። እንደዛ አይነት ነገሮች ወደፊት መጠናከር ያስፈልጋል። ከኛም ቢሮም ከክልሉ መንግስት አሁን ክልሉ መንግስትም ሆነ ኢትዮጵያ በአገር አቀፍ ደረጃ ለዘርፉ ከፍተኛ ትኩረት ተሰጥቷል። በዚሁ አጋጣሚ ያንን ስራን መጠናከር ያስፈልጋል። ውድና የተከበራችሁ የአፋር ቲቪ ተመልካቾቻችን አላሎበድ ላይ ተገኝተን የተለያዩ ተአምራዊ ክስተቶቿን እያሳየናችሁ ተደምመን እያስደመምናችሁ ቆይተናል። አፋር ተአምር የማያጣት የተለያዩ ተፈጥሮ መስህቦቿን እየለገሰችን እኛን ማስደመሟን ቀጥላለች። ሌሎች የአፋር ገጽታዎቿን፣ ሌሎች የአፋር መስህቦቿን፣ ሌሎች የአፋር ተአምራቶቿን እስክናሳያችሁ ድረስ ዛሬ ያስደመምናችሁ ዛሬ ያሳየናችሁን አላሎበድን በዚሁ እየቋጨን በሌሎች ጉብኝቶቻችን በትዕግስት እንድትጠባበቁን በአክብሮት እየጋበዝኩኝ አፋርን ይጎብኙ እላለሁኝ። አመሰግናለሁ። አፋር ተአምር የማያጣት የተለያዩ ተፈጥሮ መስህቦቿን እየለገሰችን እኛን ማስደመሟን ቀጥላለች።
እስኪመስል ድረስ እጅግ በጣም የሚያምር ከለርን ይዟል።